ግን አብዛኛው ወጣቶች ላይ ችግር የሆነው ግን ቶሎ መጨረስ ችግር ነች። ቪያግራን ሲወስድ እኮ ቪያግራ እኮ አንዳንድ ሰው የማይሰራለት ሰው አለ። ለግንኙነት ስሜት ፍላጎት አለው የብልት ጥንካሬ ያለ መኖር። አብዛኛው ወጣት የማስተርቤሽን ወይም ደግሞ የሴጋ የማስተርቤሽን ግለ ወሲብ ተጠቂ ነው። ስንፈተ ወሲብ ቅድምን ብዬክ ነበረ ከሳይኮሎጂካሊ ጋር 50% ይገናኛል ብያለሁ። ሳይኮሎጂካሊ ከተጎዳ ወደ እሷ በሚሄድበት ቶሎ ጨርስስ ባይነሳሊ አይምሮ ያን ነው የሚያስብ እንጂ ከእሷ ጋር ስለሚያደርገው ነገር አያስብም። ሰላም ጤና ይስጥልን። እንዴት ሰንብታችኋል? ከእናት የባህል ሕክምና ማዕከል ዛሬም ተገናኝተናል። ብዙዎቻችሁ ቴክስት አድርጋችሁልናል፣ መልእክት ልካችኋል። ፔጃችንን ማለት ይህን የዩቲዩብ ቻናል ላይክ፣ ሼርና ሰብስክራይብ አድርጋችሁ ለሚመለከታቸው አድርሳችኋል። ትመሰገናላችሁ። እኛም ወደ እናንተ የምናደርሳቸውን በዋናነት ለእናንተ ይጠቅማሉ የምንላቸውን ጉዳዮች እንድናደርሳችሁ ርዕስም ቢሆን ጻፉልን። የቸገራችሁን ነገር አማክሩን፣ በስልካችን ደውሉ፣ አግኙን። ዛሬ ብዙዎች በተለይ ወጣቶች፣ ባለትዳር ሴቶች፣ ባለትዳር ወንዶች የሚቸገሩበትን ጉዳይ እናነሳለን። በብዙ መገናኛ ብዙሃን በተለይ ደግሞ ማህበራዊ ሚዲያው በበዛበት ዘመን ማለት ነው ከስንፈተ ወሲብ ጋር በተገናኘ የሚነሱ ጉዳዮች አሉ። ይህ ጉዳይ እንዴት ይታያል? የባህል ሕክምናውስ እስከ ዛሬ ምን ነው? በዚህ ጉዳይ ላይ ችግር ሳይኖር ቀርቶ አሁን መጣ። ከአመጋገብ ስርዓት ጋር የተገናኘ ነገር ይኖረ ይሆን? መፍትሄውስ ምንድን ነው? የሚዋጡ መድኃኒቶች ናቸው? በዘመናዊነት በተለይ በሕክምናው ዘርፍ ያሉ እነዚህን የሚዋጡ መድኃኒቶች ብዙም አይመክሯቸውም፣ ሳይድ ኢፌክት አላቸው ይባላል። የባህል ሕክምናውስ? እነዚህን ጥያቄዎች እናነሳለን። ለጥያቄዎቻችሁ እንዳልኳችሁ መልስ እንሰጣለን። ጥያቄዎቻችሁን እዚህ ስክሪን ላይ በምትመለከቱት ስልክ ጻፉልን። ዋትሳፕ፣ ቴሌግራም ቻናላችን ክፍት ነው። እዚህ የዩቲዩብ ቻናል ላይም በሀሳብ አስተያየት መስጫው ላይ እንድጽፉልን ጠይቃለን። ሙራዴ፣ ዛሬም በተለይ ከዚህ ከስንፈተ ወሲብ ጋር በተገናኘ ብዙዎችን ያው ችግር ስላለ የብዙዎችም ችግር ስለሆነ ማለት ነው እናነሳዋለን። ግን በደም ሳሳው ምንድን ነው ስንፈተ ወሲብ ማለት? እሺ፣ ስንፈተ ወሲብ ብሎ ማለት ምንድነው? ስንፈተ ወሲብ 3 አይነቶች ናቸው። እንደኔ ተቋም 3 አይነት አድርገን ነው የምንሰጠው። ምንድነው? አንደኛው ምንድነው? ያው ለግንኙነት ስሜት አለ፣ ፍላጎት አለ፣ ብልት ይነሳል፣ ይቆማል፣ ዝግጁ ይሆናል። ግን ያው ከሚፈለገው ደቂቃ በታች ቶሎ መፍሰስ ማለት ነው። ቶሎ የዘር ፈሳሽ መፍሰስ ወይም ደግሞ ሴቷን ማርካት ሳይችል ቶሎ የዘር ፈሳሽ የመፍሰስ ችግር ይገጥማል ማለት ነው። ይሄ አንደኛው ነው። ሁለተኛው ለግንኙነት ስሜት ፍላጎት አለው የብልት ጥንካሬ ያለ መኖር ወይም ደግሞ የብልት ቀጥ ብሎ ያለ መቆም ችግር ነው። ሶስተኛው ምንም አይነት የወሲብ ፍላጎትም ሀሳቡም አለመኖር ወይም ደግሞ ስሜት አለመኖር፣ ጭራሽ ስሜት አልባ መሆን ማለት ነው። እነዚህ 3ቱ የስንፈተ ወሲብ ችግሮች ተብለው ይያዛሉ። እንደው ሁሉም ተመሳሳይ ናቸው? ተመሳሳይ ማለት ከባድ ናቸው ለሰው ልጅ። የትኛው ይከብዳል ብለን በፕሮሲጀር በተራ ብናስቀምጠው ከየት ወዴት ነው የምንሄደው? አሁን ላይ በእንደዚህ 3ቱም ከባዶች ናቸው። ለምን ያው አንስተን የምንጥላቸው ነገራቶች አይደሉም። ግን ለማከምም ለማለትም የሚከብደው 3ኛው ነው። ለምን ምንም ስሜት ፍላጎት የለውም ሰውየው። በቃ ኦልሬዲ የወሲብ በተለያዩ የደረሰበት ነገር ሊሆን ይችላል። ሳይኮሎጂካሊ ሊሆን ይችላል፣ በስነ ልቦናም አካላዊ ሊሆን ይችላል። የደረሰበት አደጋ ሊኖር ይችላል። በነዛ ምክንያቶች ሙሉ በሙሉ ከወሲብ ሀሳብ ፍላጎት ሳይው ጠፍቷል። ወሲብ ማለት ደግሞ የህይወት ያው አንዱ አካል ነው ማለት ብለን ብንለው የምንችለው ኬዝ ነው። ለምን ቢያገባ መውለድ አለበት፣ ለመውለድ ያው ግንኙነት ማድረግ አለበት። ትዳሩ ለመቀጠል መጀመሪያውን ወሲብ ማድረግ ያው አንድ የትዳር አንድ አካል ስለሆነ ማለት ነው። ለምን እንደ ኢትዮጵያ ብናፍረውም ብንለውም ግን ዝሮ ዝሮ አፍረነውም አይተወንም፣ እውነታ ስለሆነ እውነታ መካድ ስለማንችል ማለት ነው። ይሄ ከባድ ነው። ወጣቶች ላይ ግን አብዛኛው ወጣቶች ላይ ችግር የሆነው ግን ቶሎ መጨረስ ችግር ነች። እቺ ቶሎ መጨረስ ችግርና ጥንካሬ ማጣት ችግር የሚመጣው ምንድነው? አብዛኛው ወጣት አሁን ሰዓት ላይ በተለይ ደግሞ አሁን ላይ ያለ ወጣት አብዛኛው በሚባል ሙሉ በሙሉ ብንልም በሚያስደፍር ደረጃ የማስተርቤሽን ወይም ደግሞ የሴጋ የማስተርቤሽን ግለ ወሲብ ተጠቂ ነው። አብዛኛው የተለያዩ የቪዲዮዎችን ይመለከታል። አሁን ሰዓት ላይ ያሉ የተለያዩ ቪዲዮዎችን ያያልኝ። በዛ ምክንያት ይሄ ችግር አለበት ማለት ነው። በአንድም ይሁን በተዘዋዋሪ ቶሎ የመጨረስ ጥንካሬ ማጣት ይገጥመዋል ማለት ነው። ይሄ ነገር ወጣቶች ላይ ትልቅ ችግር ነው። ወደ ትዳር በሚገቡበት ሰዓት ኮንፊደንስም ያጣሉ። እንደው ችግሩ ባይኖር እንኳን ኮንፊደንስ አይኖራቸውም ለመሞከር። ለምን በሶሻል ሚዲያም ላይ ሐኪሞችም
የባህል ሐኪሙም ዘመናዊ ሐኪሙም ይመክራል። ማስተርቤሽን ማድረግ ጉዳት አለው ይባላል። ግን ማቆም ስለማይችል ያን ወጣት በዛ እምነት መንገድ እየሄደ ስለሆነ ወደ ትዳር ስገባ ባላስደስታትስ ብሩ ይፈራል። ሳይኮሎጂካሊ ደግሞ ይጎዳል። ሳይኮሎጂካሊ ከተጎዳ ደግሞ ወሲብ ደግሞ 50% የሚሆነውን ሳይኮሎጂካሊ ይወስደዋል። ሳይኮሎጂካሊ ውስጡ ካላዘዘው ብልቱ ተነሳሽነት አይኖረውም ማለት ነው። ስለዚህ የውስጡ ተነሳሽነት ስለማይኖረው ብልቱ ወደ ትዳር ለመግባት ገና ፍርሃት ይኖረዋል። ያን ፍርሃት ለመቅረፍ ጊዜያዊ መድኃኒቶችን ይጠቀማል። እነዛ ጊዜያዊ መድኃኒቶች ደግሞ አንደኛውን ብልቱን ዳሜጅ እያደረጉት ይሄዳሉ ማለት ነው። ለምን? ጊዜያዊ ስለሆነ ማለት ነው። ሁልጊዜ ያን ወስዶ ሊኖር አይችልም። ለምን? ይህን ሁልጊዜ ወሰደ ማለት ከስኳርና ግፊት መድኃኒት በላይ ራሱን እየጎዳ ነው ማለት ነው። ስለዚህ ይህ እንደዚህ አይነት ነገሮች ይከሰታሉ። ይሄ ችግር እነዚህ አሁን ችግሮች ከሶስቱ ይሄን ነው ለለይቶ ለሁሉም ጉዳታቸው ከፍተኛ ስለሆነ ለመምረጥ ይከብዳል። ግን ሶስተኛው ማለት እንችላለን ማለት ነው። ወንድም ሴትም እንዲህ አይነት ነገር ያጋጥማቸዋል። አሁን ሰዓት ላይ ሴቶች ላይ መኖር አለ፣ ግን ቁጥሩ በጣም የወረደ ነው። ሴቶች ላይ ያን ያህል በጣም አለ ለማለት አያስደፍርም። እነሱም ደፍረው ወደ ሕክምና የመምጣት እንትን ሕክምና ያለውም አይመስላቸውም። ለምን? ዝም ብሎ በቃ መኖርን ነው እንጂ የሚመርጡት ሕክምና ያለው አይመስላቸውም አብዛኞቹ ሴቶች። ግን ሕክምና አለው። አንዳንድ ደፍረው የሚመጡ ሴቶች አሉ። ታክሞ የሚድን ኬዝ ነው፣ ቀላል ነው። ከወንዶች የሴቶች እንደው ለማከም ቀለል ይላልኝ። የወንዶች ትንሽ ካለው ከነበረው ሁኔታ ማለት ነው። አብዛኛው ወንዶች ቅድም ያልኩ ነገራቶች ስላለባቸው ማለት ነው። ያ ነው። ከምግብ ጋር በተገናኘ ወይ ደግሞ ከበሽታ ጋር በተገናኘ ይህ ነገር ይከሰታል ይባላል። በተለይ አሁን እዚህ ከስኳርም ከግፊት ወንዶች ላይ ያው እንደገና ደግሞ ከአመጋገብም ጋር በተገናኘ እንዲህ አይነት ነገሮች እንደገና ከሰውነት ክብደት ከመጨመርም ጋር በተገናኘ እንዲህ አይነት ነገሮች ይከሰታሉ። በእርግጥ በተቃራኒውም አለ። ስፖርተኛ ሆኖ ጡንቻ ኑሮት ግን እንዲህ አይነት ችግር ውስጥ የገቡም አሉ። እና እነዚህ እንዴት ነው ታርቀው የሚታዩት? ትክክል ነው። አሁን ስፖርተኛ ሆኖ ከዚህ ብንጀምር ስፖርተኛ ሆኖ በቃ አቋሙ የተስተካከለ በሳምንት 3-4 ጊዜ ስፖርት የሚሰራ የሚል ሰው ሆኖ የስንፈተ ወሲብ ችግር ይገጥመዋል። እንዴት ነው ሊገጥመኝ ቻለ ይላልኝ። ስንፈተ ወሲብ ቅድምን ብዬክ ነበረ ከሳይኮሎጂካሊ ጋር 50% ይገናኛል ብያለሁ። ይሄ ስፖርተኛ ከመሆኑ በፊት ማስተርቤሽን ይኖር ይሆናል። ስለዚህ ስጋት አለው ውስጡ ላይ። ያቺ ስጋት ወደ ወሲብ ወደ እሷ እየቀረበ እያለ ፍርሃት ይመጣል ማለት ነው። ያ ፍርሃት የወንድ ልጅ በተፈጥሮ ያው ደም ስሮች ናቸው እንጂ አጥንት የለውም። ደም ስሮች ደም ሲያገኙ ነው ስትሮንግ ነው የሚቆመው ማለት ነው። ደም ካላገኘ በሚፈልገው ልክ ጠንክሮ አይቆምም ማለት ነው። ስለዚህ እነዛ አይነት ነገራቶቹ የስፖርተኛውን ሳይኮሎጂካሊ ከተጎዳ ወደ እሷ በሚሄድበት ቶሎ ጨርስስ ባይነሳሊ አይምሮ ያን ነው የሚያስብ እንጂ ከእሷ ጋር ስለሚያደርገው ነገር አያስብም። በዚህ አይነት መንገድ ስፖርተኛው ላይ በዚህ አይነት ኬቶች ላይ ይመጣል ማለት ነው። ከዛ ውጭ ደግሞ ያው ክብደት ከጊዜ በኋላ የመጣው ውፍረት ካለ ዋና አንድ ምክንያት ይቀንሳል። ስኳር፣ ግፊትም አንዳንዴ ያስኬዳል አለው ማለት ነው። ብዙውን ጊዜ እድሜ ከ50 በላይ ከ40 በላይ ሲሆን በስኳር በግፊት ይመጣል በደንብ ማለት ነው። ይህ ችግር በእናት የባህል ሕክምና ማዕከል መፍትሄ በደንብ አለው ብለህ ታምናለህ? አዎ መፍትሄ አለው። ግን ምንድነው ትልቁ አሁን ላይ መድኃኒቶች እንሰጣለን። ሁለት አይነት መድኃኒቶች እንሰጣለን። ምንድነው ማስተርቤሽን በሚደረግበት ጊዜ ከፍተኛ የሆነ የብልት መታሸት ይገጥማል። ብልት እየታሸ ስለሆነ የሚደረገው ማለት ነው። ያው እዚህ ጋር ያው ግልጽ መሆን ስላለብን ነው ግልጹን የማወራው እና ማስተርቤሽን በሚደረግበት ጊዜ ብልት በሚታሽበት ሰዓት የደም ስሮች በጣም ይታሻል። የዛን ሰዓት ደም ስሮች የመድከም የመሸብሸብ ነገር ይከሰታል ማለት ነው። ስለዚህ ደም ስሮች ይደክማሉ። ደም በሚሄድበት ሰዓት ውጥር አድርጎ ለመያዝ ይቸገራሉ ማለት ነው። ያን ለማስተካከል የሚቀባ ነው የምንሰጠው። ከብልት ጫፍ እስከ ላይ ሙሉ ማሳጅ የሚያደርግበት የሚቀባ መድኃኒት እንሰጠዋለን። ያን መድኃኒት የተጠቀመ የመነቃቃት የመቆም ስትሬች የማድረግ ባህሪዎችን ይታይበታል። ከዛ ውጭ ደግሞ በማር ይወሰዳል። በማር የሚወሰደው ምንድነው የቴስቴስትሮን መጠናችን እንዲጨምር ወደ ብልታችን የሚሄደው ደም ዝውውር እንዲጨምር ያደርጋል። እነዛን በመጠቀም እንዲስተካከሉ ይደረጋል ማለት ነው። ግን እነዚህ መድኃኒቶች ከወሰደ በኋላ ሰውየው ምንድነው ሳይኮሎጂካሊውን ማስተካከል ትንሽ ይከብዳል። እነዚህን ለምን ተጎድቶ የመጣውን በማስተርቤሽን ቶሎ ጨርስስ ባይነሳል የሚለውን እሳቢውን ለማስተካከል ገና ግንኙነት ሳያደርግ ለውጥ የለውም የሚል ታካሚ ይገጥመናል። ገና ምንም አይነት ሴክስ እና በምን አወቀው ዝም ብሎ ጭንቀት ማለት ነው። መጨነቅ ስትረስ አለው ዝም ብሎ ገና ማለት ነው። ስለዚህና መድኃኒቶች አሉት። ግን ሁልጊዜ እምለዋለሁ ስለ መድኃኒቱ ተው ይስተካከላል። ግን አንተ ፍርሃት ስሜትን፣ ጭንቀት፣ ስትረስን ፉል ኮንፊደንስ ይኖርክ። የስነ ልቦና ጉዳይ መጀመሪያ አስተካክል። እሱን አስተካክለው። ሁለተኛ ነገር ላይ ደግሞ
ግልጸኝነት መወስፈን አለበት። ባልና ሚስት ተጋብቶ ባልና ሚስት ከሆነ እንግዲህ ያው የታወቀ ነገር ነው አይደል? የሚያደባብቀን ነገር የለውም። ግን ባልና ሚስት ከሆነ ከሚስቴ ጋር ስለ ሴክስ ያለው ነገር ግልጽ አለማውራቴ እሷን መደበቄና ማፈሬ ምንም እንትን የለውም። ለምን ባልና ሚስት እስከሆነ ድረስ ማለት ነው። ያው እኛ እንደ ማህበረሰብ ይዘን የመጣ ነው ነገር እኮ ነው። መብራት አጠፍተህ ብርድ ልብስ እንትን አድርገህ እንደዚህ እየተባለ ማለት በእርግጥ ስነ ምግባሩ እንዳለ ሆኖ በየአደባባዩ ተገላለጠው ምናምንም ጉዳይ ለመደገፍ ሳይሆን እንደ እንትን ግን ምንም ይሄ ሚስት ስታገባ ምን ለመሆን ነው ይታወቃል። ዘር ለመተካት ነው። ዘር ለመተካት ደግሞ ይሄ ነገር አለ። ስለዚህ ይሄንን በግልጽ መናገሩ ሳይኮሎጂካል ኢምፓክቱን ይቀንሷል። ይሄንን ነው እዚሁ ላይ እንድታነሳልኝ። በተለይ ወጣቶች ላይ ይሄ ነገር አለ። በእርግጠኝነት ይህንን ፕሮግራም የምትከታተሉ ወጣቶች አሁን ስልካችንን እየፈለጋችሁ ነው። እዚህ ከስር በሚሄደው ስልክ ላይ ደውሉልን፣ እናግዛችኋለን። በአድራሻችን ብቻ ሳይሆን እናንተ ባላችሁበት መልስ እንሰጣለን። በየትኛውም መገናኛ ብዙሃን እናት የባህል ሕክምና ማዕከል ብላችሁ ብትፈልጉን ታገኙናላችሁ። ወጣቶቹ ከዚህ ከጫት ከመጠጥ ጋር አሁን ደግሞ ጭራሽ አዳዲስ የመጡ ነገሮች አሉ። ከዚህ ከእጽ ከምናምን ጋር በተገናኘ እሱን ደግሞ ተጠቅመው ይህን ነገር ለማድረግ ፍላጎት ይኖራቸዋል። ፍላጎት ይጠፋል። ጭራሽ እንደውም ሙሉ በሙሉ እስከ መጥፋት አለ። ይሄ ነገር ብዙ ጊዜ የሚገጥመን ነው። አንዳንድ ሰው መጥቶ ጫት በምቅምበት ጊዜ ሙሉ በሙሉ ብልቴ ራሱ በጣም ወደ ውስጥ የመግባት የመሸብሸብ ነገር ገጥመኛል ይላል። ይሄ እውነት ነው። ለምን ጫት በሚቅምበት ሰዓት ረጅም ሰዓት ቁጭ ማለት አለ። የዛን ሰዓት ያው ጫና አለ። ሁለተኛ ሰውነታችን ሙሉ በሙሉ ከልክ ያለፈ ሙቀት የሚሰጣልኝ ልክ አይደለም ማለት ነው። ጫት በሚቅምበት ሰዓት ሰውየው ለወሲብ ኖርማል ሊሆን አይችልም። አንዳንድ ሰው ደግሞ መጥቶ በምቅምበት ሰዓት አሪፍ ሆናለሁኝ፣ በምጠጣበት ሰዓት አሪፍ ሆናለሁ ይላል። ይሄ እውነት ትክክለኛ አይደለም። ለምን ግን ምንድነው ሳይኮሎጂካሊ ስላሰበው ነው። ለምን ወሲብ ደግሞ ቅድም እንደነገርኩ ከፍተኛ ፐርሰንት ሳይኮ ስለሆነ ስጠጣ አሪፍ ይሆናል ብሎ ስለሚያስብ ኮንፊደንስ አለው። ቪያግራን ሲወስድ ቪያግራ እኮ አንዳንድ ሰው የማይሰራለት ሰው አለ። ወስዶቲን ግን ሳይኮሎጂካሊ ሲሆን ወስዶቲን ባይሰራ እንኳን ዝም ብሎ ኖርማሊ ሊሆን ይችላል ማለት ነው። ከዛ በኋላ ደህና ሁኜ የቀረው ሊልም ይችላል። እና ሳይኮሎጂካሊ ያሉትን ነገሮች ማስተካከል ትልቅ እንትን ነው። ይሄ ነው ያለው እንትን ማለት ነው። ከወሲብ ጋር በተገናኘ ከስንፈተ ወሲብ ጋር በተገናኘ በተለይ እንግዲህ ቅድም እንዳልነው በተለያዩ ጉዳዮች ያገኙናል። ጠቅለል አድርገህ ለወጣቱም ለትላልቁም ሰው ላገባውም ላላገባውም ወደፊት ለሚያገባውም ከዚህ ጋር ችግር አለብኝ ግን ማማከር እፈራለሁ ለሚለውም ከአመጋገብ ጋር ከጥንቃቄ ጋርና ከባህላዊ መድኃኒት አወሳሰድ ጋር የምትለው ነገር ካለ ጥሩ። ያው አሁን ላይ ስንፈተ ወሲብ አሁን ሰዓት ላይ ከበፊቱ የተሻለ ቀለል ብሏልኝ። ሰው ትንሽ ድፍረት እያመጣ ነው። ግን ወደ እናት የባህል ሕክምና በምትመጡበት ጊዜ ይሄ የስንፈተ ወሲብ ችግር ሙሉ በሙሉ ይቀረፋል። ግን ምንድነው ወደዚህ ለመምጣት ትፈራላችሁ ብዙዎች። ለምን ሰው የሚያያችሁ የሚላችሁ ካሜራ አለ ምናምን የሚል ሰው ራሱ ብዙ አለና እንደዚህ አይነት ነገራቶች በተጠበቀበት መልኩ ለምን የሰው ፕራይቬሲ የተጠበቀ ነው። ያን የተጠበቀ አይነት መልኩ ምንም ሳትጨናነቁና ነጻ ሆናችሁ አገልግሎቱን ማግኘት ትችላላችሁ። ይህም ደግሞ የስንፈተ ወሲብ ችግር ራሳችሁን ስትረስ ውስጥ መክተትና ሌላ ነገር ውስጥ መግባት ሳይሆን ቀለል ባለ መልኩ የሚታከም ቀላል አይነት ሳይኮሎጂካሊ ችግር ነው። በሽታም ልንለው አንችልም። ቀለል ያለ ያው የሚስተካከል ነገር ስነልቦና ኬዝም ነው። አካላዊ ያው እንደ በሽታ በጣም ጥልቅ አድርገን የምንይዘው ነገር ስላለ ቀለል ያለ ነገር ነው። ብትመጡ ቀለል ባለ መልኩ ይስተካከላል። ስለዚህ ትልቁ ነገር እሱ ነው። አሁን ሳይኮሎጂካሊ በሽታ ልንለው አንችልም። በቀላሉ ሊድን ይችላል። ስለዚህ ብቅ በሉ ነው። ብቅ በሉ። መልካም። በእናት የባህላዊ የሕክምና ማዕከል ብቅ ብትሉ ከስንፈተ ወሲብ ጋር በተገናኘ እንደዚሁም ተጓዳኝ ችግሮች ጋር በተገናኘ በእርግጠኝነት ፈውስ ታገኛላችሁ። እንስቶችም ወንዶችም አባቶችም ወጣቶችም በዚህ ጉዳይ ላይ ማማከር ከፈለጋችሁ እንዳልኳችሁ ደውሉልን። በቴሌግራም በዋትሳፕ አካውንታችን ላይ ጻፉ። ይህንን የዩቲዩብ ቻናል ሼር በማድረግ ለሌሎች ሊደርሳቸው ይገባል ለምትሏቸው ላኩላቸው። ከስር ኮሜንቱ ላይ የምትፈልጉትን ጥያቄ ጠይቁ። ሀገር ውስጥ ሆናችሁ ከሀገር ውጭ ማለት ነው ምላሽ እንሰጣለን። ከደወላችሁ በየትኛውም ሰዓት ከኛ ምላሽ ታገኛላችሁ። ለየት የሚያደርገን በየትኛውም ጉዳይ ላይ እናማክራችኋለን። ለዛሬ በዚሁ ይብቃን።